እኔ የምለው ጋይስ አርቴታ የሲቲ አሰልጣኝ ነው ወይስ የአርሰናል አሰልጣኝ ነው? ማለት ምንድነው ይሄን ያህል 90 ደቂቃ ሙሉ እንደዚህ እንድንሸማቀቅ 90 ደቂቃ ሙሉ እንድንሳቀቅ የሚመርጥበት ሁኔታ ምንድነው? ለማሸነፍ ነው ወይንስ ለመሸነፍ ነው የገባው? ለምንድነው የገባው? ማለት እኔ ጥያቄ ስለፈጠረብኝ ነውና 90 ደቂቃ ሙሉ እኮ እንደዚህ መሆን እኮ አይጠበቅብንም አይደል? ለዋንጫ የሚወዳደር ቡድን ዋንጫ የሚፈልግ ቡድን ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን አነሳለሁ ብሎ አላማ አድርጎ የሚጫወት ቡድን እንደዚህ አይነት ጨዋታ አይደለም መጫወት ያለበት። ይሄ ደግሞ ከማን የመጣ ነው? ከሚኬል አርቴታ። ከማንም የመጣ አይደለም እንዴ። ምክንያቱም አርቲስቱ በመንዲን ይህን ያህል የደከመብህን ተጫዋች እኮ በቃ ውሳኔ መወሰን ነው የሚጠበቅብህ አይደል? በቃ ውሳኔ መወሰን ነው። ኢታን ዋነር የተፈጥሮ የ6 ቁጥር ተጫዋች ነው አይደል? በ6 ቁጥር መሞከር አለበት። አዘርዋይስ ግን ሁሌ ከሳምንት ስህተቶችን እየሰራህ ከስተትህ ማትታረም ከሆነ አንድ አይነት ጨዋታ የምትመርጥ ከሆነ የሆነ ሰዓት ላይ ዋጋ ትከፍላለህ። ዛሬ ባለቀ ሰዓት ውስጥ ዋጋ ሊያስከፍሉን የሚችሉ እጅግ በጣም የሚገራርሙ ጭንቀትን የሚፈጥሩ ኳሶችን ነው ካስቶሎች እና አርሰናል ተከላካዮች እንግዲህ እነ ማጋሌሽ እና ሳሊባ ለማዳን ያን ያክል ተጋድሎ ሲያደርጉ የነበሩና ሜዳ ውስጥ የነበሩ ተጫዋቾች ራሱ አይዶናውን ዋንጫ የሚፈልጉ አይመስለኝም። ዋንጫ የሚፈልጉ አይመስለኝም ቱቢ ሆነስት። ስለዚህ አርቴታ ምንድነው እያደረገ ያለው? ቤን ዋይት ምንድነው እያደረገ ያለው? ኦኬ ማዱኬ ቡካዮ ሳካ ከጉዳት ነው የመጣው። የስ ያስማማናል። እስከ 70 ደቂቃ ያስቀምጠው። ማክስ ዶማንን መቼ ነው ሊያጫወተው የፈለገው? ለምንድነው ድል የማይሰጠው ነው? ወይስ ከእንግሊዞች ጋር የሆነ የተለየ ነገር አለበትና እኔ በጣም ስላልገባኝ ነው። እስኪ እናንተ አስረዱኝ፣ እስኪ አስረዱኝ። እኔ ስላልገባኝ ነው።